ቴዲ አፍሮን በሰንዓ በረሃ የገጠመው እጅግ አስደንጋጭ ክስተት ምንድን ነው? ብዙዎችን ያወዛገበው የቴዲና የመሬማ ሚስጥርስ? መሬማ ማን ናት? የታዋቂው ድምፃዊ ቴዲ አፍሮና የመሬማ ግንኙነትስ ምን ይሆን? የወጋ ቢረሳ የተወጋ አይረሳ እንዲሉ የመኖች ከዘመናት በፊት በኢትዮጵያ ቅኝ በመገዛታቸው የዘመናት በቀላቸውን ኢትዮጵያዊ ዘር ባላቸው ምስኪን ሕዝቦች ላይ መወጣታቸውንና ከብዙዎች ዓይንና ጆሮ የተደበቀውን መራር እውነት ቴዲ ባያስታውሰን ኖሮ በምን እናውቅ ነበር? ቴዲና የየመኗን መሪማንስ ምን አገናኛቸው? ነገሩ ወዲህ ነው። ብዙዎች የሙዚቃው ንጉሥ ብሎ የሚያሞግሱት ቴዲ አፍሮ ከሰሞኑ በለቀቀው ኢትዮሪካ በተሰኘው አልበም ውስጥ በግጥም በዜማ እንዲሁም በቅንብር ለጆሮአችን የሚመጥን ግሩም አልበም እንዳደረሰን ይታወሳል። ታዲያ በዚህ አልበም ውስጥ ብዙዎችን በእንባ ያራጨ፣ ታሪክን የኋሊት የዋጀ እንዲሁም ስሜትን ሰቅሶ የያዘ አንድ ሙዚቃ ተደመጠ፣ መሬማ። እንግዲህ እዚህ ጋር መሬማ ማናት የሚለው የብዙዎቻችን ጥያቄ ነው። ቴዲ በዘፈኑ መግቢያ ላይ ማዶ ባብል የመን በሰንዓ ከተማ ውበትሽን እያየው ስወጣ ስገባ እንደ አፋር አፍሌታ የጠየመው ፊቴን ሌላው ቢቀር እንኳን እዩ ማንነቴን ይላታል። የማንነት ጥያቄ እንደ ኃጢአት በሚቆጠርበት የባርነት ሕይወት ውስጥ እንኳን የሌላውን የራሳቸውን ማንነት የማያውቁ በጭቆናና በመገለል በበታችነት ስሜት እንዲሁም ይህ ነው ተብሎ በማይነገሩ ግፍና ጭካኔ ውስጥ የሚኖሩ ብዙ መሬማዎች አሉ። ቴዲ በዚህ አላበቃም። ጠጋ ብለሽ አውሪኝ እስቲ ያለሽበት ሁኔታውን እያየሽን በትካዜ የምትጠርጊው ጎዳናውን አጎንብሰሽ ስትቆሚ ተደግፈሽ መጥረጊያውን አሳዘንሽኝ እኔማ ስንት አለ በሆድሽ መሬማ እያለ ፍጹም ልብን በሚነካ አንጀትን በሚያንሰፈስፍ ቃል ይጠይቃታል፣ ያዝንላታል። በባዕድ አገር የጠየመ ፊቱን አምሳያ መሆኑን እንደ መግባቢያ ድልድይ ለመጠቀም የፈለገ ይመስላል። መሬማ መልስ ባልሰጥ አንደበቷ መጥረጊያዋን ይዛ ያጎነበሰችው በስራ ብዛት ብቻ አልነበረም፣ በቤተሰብ ሸክም፣ በናፍቆት እንዲሁም በብቸኝነት እንጂ። ለመሬማ መጥረጊያዋ የስራ መሳሪያዋ ብቻ አልነበረም፣ ያጎበጣትን ሐዘን፣ ብሶት፣ ብቸኝነት አለፍ ሲልም አይኖቿን የሙሉ እንባዎቿን የምትሰውርበት ጭምር እንጂ። በባዕድ አገር በሰንዓ ጎዳና ላይ እሱን መሳይ ወገኑን ተጎሳቁላ ቢያያትና አልፋት ለመሄድ ልቧ ልታዘዝ ቢለው ከፍ ባለ ድምፅ ደግሞ ደጋግሞ ይጠራታል። መሬማ መሬማ ያ መሬማ ይላታል። ቴዲ በዚህ አላበቃም። ባህር ተሻግሮ ሊብናን፣ ቤሩት፣ ኳታር፣ ባህሬን፣ ሳውዲ፣ ዱባይ እንደሚያዝነው ልቤ እህት ወንድሜን ሳይ በአያት አምሳያዬን ብጠራት አትሰማ መሬማ እያለ ብዙ በደልና ግፍ ለሚፈጸምባቸው በሚሊዮን ለሚቆጠሩ ወገኖቹ ያለውን ሐዘንና ብሶት ትርክቱ ይነግረናል። ቴዲ የመሬማ ነገር የእግር እሳት የሆነበት አልሆነለት ያለው ይመስላል። በከባድ የስነ ልቦና ጭንቀት ውስጥ የጠፋችው ሴት የወገኗን ድምፅ መስማት አለመቻሏ ቢያብከነክነው አሁንም በማያቋርጥ ድምፅ ደግሞ ደጋግሞ ይጠራታል። መሬማ መሬማ ያ መሬማ ይላታል። ቴዲ ብዙ ስሜቶችን ባስተናገደበት በዚህ ስራው የብዙዎችን ቤት አንኳኩቷል፣ እንዲሁም የብዙዎችን ቁስል ነክቷል። መሬማን በተለያዩ የአረብ ሀገራት ለልጆቻቸውና ለቤተሰቦቻቸው ሲሉ ዕድሜያቸውንና ጉልበታቸውን ሞራልና እንባቸውን እንዲሁም ሕይወታቸውን ጭምር የገበሩ ምስኪን እህትና ወንድሞች ማሳያ አድርጓታል። በተጨማሪም ድምፅ ላጡ ወገኖቹ ድምፅ እንሁን በሚል ሐሳብ አደራውንም ጭምር ሰጥቷል። ውድ ቤተሰቦቻችን በሰከነ መንፈስና ለነፍሳችን በቀረበ መልኩ የሰማነውን ሙዚቃ ከዝምታ በተሻለ አንደበት ኃላፊነታችንን እንወጣ የዛሬው መልእክታችን ነው።